የአፍሪካ ቀንድ ጂኦፖለቲካ ከመቼውም ጊዜ በላይ ተወጥሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዘንድሮ ለሁለተኛ ጊዜ ወደ ግብጽ ዋና ከተማ ካይሮ አቅንተዋል። ዓላማቸው ከግብጽ አቻቸው አብዱል ፈታህ አልሲሲ ጋር የቀይ ባህርን ደህንነትና ቀጠናዊ ትብብርን ማጠናከር ነው። ይህ የካይሮ ጉዞ የመጣው ኢትዮጵያ የባህር በር ለማግኘት ያደረገችውን ጥረት ተከትሎ ግብጽ፣ ኤርትራና ሶማሊያ ጋር ግንባር በፈጠሩበት ማግስት ነው። በዚህ እንቅስቃሴ ስጋት የገባት ኢትዮጵያ ከበባ በሚመስል መልኩ እየተንቀሳቀሱ ነው ስትል ክሷን እያሰማች ትገኛለች። ይባስ ብሎም የኢትዮጵያ መከላከያ ሰራዊት ጽምዶ የተባለውንና በውጭ ኃይሎች የሚደገፈውን እንቅስቃሴ በተመለከተ በኢትዮጵያ ሉዓላዊነት ላይ የሚመጡ ኃይሎች ስም በእሳት እንደሚቀልጥ ይቀልጣሉ ሲሉ ከባድና የመጨረሻ ማስጠንቀቂያ ሰጥተዋል። የግብጽና የኤርትራ ጥምረት ወደ ምን እየመራ ነው? ጫንቃቸውን ለፈርዖን ቀንበር የሰጡ የተባሉትስ እነማን ናቸው? የኢትዮጵያስ ቀጣይ እርምጃ ምን ሊሆን ይችላል? የተሟላና ጥልቅ ትንታኔ የያዘውን ዘገባችንን አሁን እንጀምራለን። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እኛን ያበረታናልና ድጋፋችሁ አይለየን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ3 ቀናት ይፋዊ ጉብኝት ወደ ግብጽ ዋና ከተማ ካይሮ ተጉዘዋል። ባለፉት ጥቂት ዓመታት ከግብጽ ጋር ያላቸው ግንኙነት እየተጠናከረ የመጣው የኤርትራው ፕሬዝዳንት ለይፋዊ የሥራ ጉብኝት ወደ ካይሮ ሲያመሩ በዚህ ዓመት ይህ ለሁለተኛ ጊዜ ነው። ኢሳያስ አፈወርቂ ወደ ግብጽ ያመሩት እሁድ ግንቦት 30 2018 ዓ.ም ሲሆን ከፕሬዝዳንት አልሲሲ ጋር ለሁለትዮሽ ግንኙነት በቀጠናው ደህንነትና በአፍሪካ ቀንድና መካከለኛው ምስራቅ ጉዳይ ዙሪያ እንደሚወያዩ ተገልጿል። ስለ ፕሬዝዳንቱ ጉብኝት በኤክስ ገጻቸው ላይ የጻፉት የአገሪቱ ማስታወቂያ ሚኒስትር የሁለቱ መሪዎች ውይይት በአፍሪካ ቀንድ የቀይ ባህር ደህንነትና በመካከለኛው ምስራቅ ባሉ መጠነ ሰፊ ለውጦች ዙሪያ እንደሚያተኩር ተገልጿል። ወደ ግብጽ ካመራው የኤርትራ ፕሬዝዳንት ልዑካን ቡድን ውስጥ የውጭ ጉዳይ ሚኒስቴራቸውም ተካተዋል። ፕሬዝዳንት ኢሳያስ በጥቅምት ወር በካይሮ ባደረጉት የ5 ቀናት ጉብኝት ወቅት አልሲሲ አገራቸው የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረው ነበር። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት ውዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የትብብር ጥምረት መፍጠራቸው ይታወሳል። ግብጽ፣ ኤርትራና ሶማሊያ ባለፈው ዓመት ጥቅምት የጋራ ግንባር የመሰረቱት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበር። በግንቦት ወር የግብጽና የኤርትራ ውጭ ጉዳይ ሚኒስቴሮች ተገናኝተው በቀይ ባህርና በቀጠናዊ ጉዳይ ላይ ተወያይተዋል። የግብጽ የውጭ ጉዳይ ሚኒስቴር ባድር አብዲላቲና የግብጽ የትራንስፖርት ሚኒስቴር ሎጂስቲክስ ጄኔራል ከማል አልዋዚር ግንቦት 8 2018 ዓ.ም ወደ አስመራ በማምራት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። ከዚህ ውይይታቸው በኋላ የግብጽ የውጭ ጉዳይ ሚኒስቴር ባድር አብዲላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኝነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው ብለዋል። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን የውጭ ጉዳይ ሚኒስቴሩ አስመራ በተገኙበት ወቅት ፕሬዝዳንቱ ይህንን በድጋሚ እንዳረጋገጡላቸው ተገልጿል። የአሁኑ የፕሬዝዳንት ኢሳያስ ጉብኝት የተሰማው በቀጠናው ከቀይ ባህር ጋር በተያያዘ ያለው ውጥረት በተካረረበት ወቅት ነው። ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ስትል ኢትዮጵያ ክሷን በውጭ ጉዳይ ሚኒስቴር ቃል አቀባይ በኩል አሰምታለች። ቃል አቀባዩ ይህን ያሉት በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን በተመለከተ ግብጽና ኤርትራ ስምምነት ከተፈራረሙ በኋላ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አምባሳደር ነቢያት ኢትዮጵያ የባህር በር በማግኘት ጉዳይ ቅድሚያ የምትሰጠው አጀንዳ መሆኑን ካነሳችበት ጊዜ ጀምሮ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸው ተናግረዋል። ቃል አቀባዩ ኢትዮጵያ የባህር በር የማግኘት ጥያቄዋን ዲፕሎማሲያዊ በሆነ መንገድ አጠናክራ እንደምትቀጥል ተናግረዋል። የኢትዮጵያን የባህር በር አጀንዳ መነሳት ተከትሎ ግብጽ በኢትዮጵያ ዙሪያ ከሚገኙ አገራት ጋር ያላትን ግንኙነት ከማጠናከር አልፋ በአንዳንድ አገራት ውስጥ ሰራዊቷን የማሰማራት እንቅስቃሴ እያደረገች ነው።
በተመሳሳይ የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚያቃጣ ስጋት ቢኖር ስለሚወስደው እርምጃ ሀገር ውስጥ ለሚገኘው ዲፕሎማቲክ ማህበረሰብ ማሳወቁን ተናግሯል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን አስጠንቅቀዋል። ዳይሬክተሩ ሜጀር ጀነራል ተሾመ ገመቹ ጽምዶ በሚለው ስያሜ በህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችና በኤርትራ መካከል ይደረጋል ስለሚባለው እንቅስቃሴ ሲናገሩ ጸረ ሉዓላዊነት በማለት ጠርተውታል። አክለውም ጫንቃቸውን ለፈርዖን ቀንበር በሰጡት የኢትዮጵያ አካላትና አካባቢው ላይ ባሉት ስብስብ የተፈጠረ ነው ብለዋል። ከዚህ ሐሳብ ጋር የሚያያዝ ጉዳይ ነገ ትልቅ እርምጃ የሚወስድ ጉዳይ ቢነሳ የማንንም ፈቃድ መጠየቅ እንኳን ባያስፈልግ ወዳጆቻችን አብረው የሚሰሩ ሰዎች የውጭ ሰዎች ይህንን ሐሳብ እንዲገነዘቡ ማድረግ ተገቢ መሆኑን አብራርተዋል። ሜጀር ጀነራል ተሾመ የውጭ ጉዳይ ሚኒስቴር በዚህ ጉዳይ ላይ ተመሳሳይ ሥራ ያከናውናል የሚል እምነት እንዳላቸው አክለዋል። በጽምዶ እንቅስቃሴ የሚሳተፉ አካላት ሐሳባቸውን ተግባራዊ ለማድረግ የሚንቀሳቀሱ ከሆነ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያን ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ስም በእሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው ብለዋል። የኢትዮጵያ መንግስት ባለስልጣናትና የመንግስት መገናኛ ብዙሃን በአገሪቱ ውስጥ ሰላምን ለማደፍረስ እየተንቀሳቀሱ ነው የሚሏቸውን ቡድኖች በኤርትራና በግብጽ የሚደገፉ ናቸው በማለት ይከሷቸዋል። ይህን ጽሑፍ ያስነበበው ቢቢሲ አማርኛ ነው። ውድ አድማጮቻችን ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እኛን ያበረታናልና ድጋፋችሁ አይለየን።